ፈለገ ትዳር ነበረው። ያ ቁጭ ብሎ እንዳይሰብክ ቆሞ ከወገበታች የሰውነት አካሉን እያየን እንድናምነው። ምክንያቱም ፖርኖግራፊ ይልካል። ሁለተኛ ጊዜ አንገቴን እሰጣለሁ ብዬ የምወጣባቸው በአደባባይ ሁለት ነገሮች ተፈጥረዋል። አንዱ የሲኖዶስ ጊዜ ነው። ሁለተኛውን አስቀጥላለሁ። እሱም በወንድሜ በፈለገ አትናቲዮስ። ፈለገን ከምን ጀምሮ ይዘውታል መሰላችሁ? እያየው ነበረ። ከፊዮና ልደት ጀምሮ ይዘውታል። ፊዮና በባለፈው ልደቷን ስታከብር ነበረ። የኒዛ መገኘት በጣም ብዙ ሰዎችን ሲያስቆጣ ነበረ። ቴሌግራም ላይ በጣም የብዙ ሴቶችን ህይወት ያበላሸ ሰው ነው ፈለገ አትናቲዮስ የሚሉ አካላት መጥቶበት በብዙ ልጆች ስተች ነበረ። ያው ሁላችሁም ታውቋቸዋላችሁ። ስለፈለገ ምንም ቢባል እኔ የምቀበለው ነገር የለም። እውነት ለመናገር ፈለገ ትዳር ነበረው ከሀቢት ከአንድ ኤፖክሲ ምሰራ ልጅ ጋር። ከዚህ በኋላ ወንጌል ቢያስተምር እኔ ቆመት ማስተማር አለበት ከወገበታች እያየ። የኦርቶዶክስን ወንጌል በጣም ሰማለሁ። አይ ላቭ ኦርቶዶክስ በነገራችሁ ላይና ከዚህ በኋላ ቁጭ ብለን እንድትሰብክ ባይፈቀድለት ደስ ይለኛል። እባካችሁ ያ ቁጭ ብሎ እንዳይሰብክ ቆሞ ከወገበታች የሰውነት አካሉን እያየን እንድናምነው። ምክንያቱም ይሄ ግለሰብ ሚውት እያረገ ቲክቶክ ላይቭ ላይ ንጽጽር ሃይማኖት እያስተማረ የኔ ሃይማኖት ይበልጣል፣ እኔ ህይወቴ የተቃና ነው ምናምን እያለ ፖርኖግራፊ ይልካል ለሴቶች። ሴቶቹ ደግሞ ታው ይያል ልዕልቲን እንደሰማችኋት ነው። ያው ከዚህ በፊት ቢዝነሱ ወደዛ አቅጣጫ ነበረ which is እና ቤታዮን ሌሎቹ ያው ከሴቶቹ ጋር በውበት ከሚበልጧት በፎሎወር ከሚበልጧት ጋር ተናክሳ ስታበቃ አሁን ደግሞ ቢዝነሱን ጉዳይ ወደ ሃይማኖት አዞረችው። እና ምላችሁ ፈልጌ ነው እኔ that's your business, I don't care, I don't mind። ግን at the end of the day ወንጌል መስበክ የለበትም። እኔ ኦርቶዶክሶችን ወንጌል ፖለቲካ በሚመስል ደረጃ ማለት ነው የኦርቶዶክስና ብለሽ በመለየት ደረጃ አድርጋ ነው ያወራችው። ሰማለሁ ግን ምናምን ሌላ ኬቶች አፕን ሲያደርጉ ልክ እንደ ምስጥ አጽቅቀሽ እንደዚህ ቁጭ እንዳልሽ እንትን ብለሽ ተጨርሻለሽ። እና ሌላ ማለት የምፈልገው ነገር ምንድነው ብዙ ሰዎች የታዘብኳቸው ሰዎች አላችሁ ቲክቶክ ላይ ያላችሁና በጣም ነው የምታሳፍሩት። የእውነት ነው የምላችሁ። ለምን ሆኖ እንኳን ቢሆን መሆኑንና ለመሆኑን ለእግዚአብሔር እንተውና ሆኖ እንኳን ቢሆን እግዚአብሔር እንደገና አምላክ ነው። ሁላችንም በእንደገና ምሕረት እንደተነሳን እናውቃለን። ሁላችንም ውስጥ ለውስጥ ደግሞ ምን እንደምንሰራ እናውቃለን። ከዚህ በላይ በኃጢአት ውስጥ የተለወስን ሰዎች ምሕረቱ ቀን አድርጎን ለብሰን ስንወጣ ሰው የምንመስል ሰዎች እንደሆንን እናውቃለንና ጣት ከመጠቆም ብንቆጠብ ልክ ንጹህ እንደሆነ ሰው ጣት ከመቆጠብ ሰማችሁ እንዲህ ከማለት ብንቆጠብ። ምክንያቱም እግዚአብሔር እንደገና አምላክ ነው። በምህረቱ ሁሉንም እንደገና የሚያነሳ አምላክ ነው። ገብቷችኋል? በሰው ውድቀት የሚደሰት ሰይጣን ብቻ ነው። ወጣም ወረደም ይሄ ሰው እግዚአብሔር በረዳው መጠን የጠፉ ነፍሳትን ወደ እግዚአብሔር ቤት ሲጨምር ነበር፣ ሲጥር ነበር። ይሄ ፐርሰናል ላይፉ ነው። ከተፈጠረም ተፈጠረ። እግዚአብሔር እንደገና አምላክ ነው፣ በእንደገና ያነሳዋል። ልታፍሩ ጓዳችሁ ላይ ያላችሁን ችግር ደብቃችሁ አደባባይ ላይ ወጣችሁ ሰው አትክሰሱ። የምር በጣም የሚያሳዝን ስራ አትስሩ። ነገ አልወድቅም አትበሉ፣ ትወድቃለህ። ሰው ነህ። እግዚአብሔር ደግሞ ሰው አይደለም፣ እንደገና አምላክ። ይሄን ለማለት ነው። ቅርብ ጊዜ የሆኑ ሰዎች ልከውልኝ አይቼ ነውና ቴሌግራም ላይ በጣም የብዙ ሴቶችን ህይወት ያበላሸ ሰው ነው ፈለገ አትናቲዮስ የሚሉ አካላት መጥቶ። በነገራችን ላይ እነዛ አካላት እነማን እንደሆኑ አውቃለሁኝ እኔና በጣም የገረመኝ ነገር ምንድነው መሰላችሁ? ከነርሱ ይልቅ ክርስቶስ እኔ ምን ያክል አብዝቶ እንደማረኝ ማለት ሰው የሰውን ኃጢአት ሳወራ ልክ የሚያስመስለው እርሱ ጻድቅ በቤቱ በጣሪያው ምንም ነውር የማይሰራ ምንም የማይበድል። ፕሊስ ይሄን ያክል ራሳችሁን አታታሉ ተወዳጆች።
ፈለገ አትናትዮስ አመነዘረ። ከዚህ በኋላ እንደዚህ ድምጽ ከሰማችሁ በጌታ አንድ ተባበሩኝ እስቲ ኮሜንት ሴክሽን ላይ ፈለገ አትናትዮስ አመነዘረ እሰይ፣ ፈለገ አትናትዮስ ዘሙተ እሰይ፣ ፈለገ አትናትዮስ ሰረቀ ምናምን እሰይ እሰይ። በቃ ሰዋት በህግ የሚያስጠይቅ በነገራችን ላይ በዚህ አጋጣሚ እኔ ለምሳሌ አላቅም እኔ ምን አይነት መንፈስ እንደሆነ አላቅም እና በዚህ አጋጣሚ ፈለገ አትናትዮስ ለምሳሌ ፈለገ አትናትዮስ በዚህ ወጥቶ በዚህ ገብቶ ምናምን የምትሉ ሰዎች የሰራባችሁ ወንጀል ካለ ያደረሰባችሁ ጉዳት ካለ ሀገሪቷ የህግ ሀገር ነች። ፈለገ አትናትዮስ እዚህ አምባገነን የሆነ መንግስት አይደለም። ሁላችሁም አንድ ላይ ተሰልፋችሁ ሄዳችሁ አቅራቢያችሁ ባለ ፖሊስ ጣቢያ መክሰስ ትችላላችሁ። ትልቁ ነገር ምን መሰላችሁ? በሰራውት በደል እየተቆፈስኩ አይደለም። በነገራችን ላይ በሰራውት ስህተት እኔ እሰይ እንኳን እያልኩ አይደለም። ቆየው እኔ ከክርስቶስ ጋር ተነጋግሬ ከጨረስኩት እንዲህ አይነቱን ነገር የሚያደርጉት እነማን እንደሆኑ ስለማቅ ነው እንደዚህ ብላችሁ እኔ ተወዳጆች እናንተን አይደለም እና ከክርስቶስ ጋር ቆየው ከተታረኩበት እና የትላንት ማንነታችሁን ድንገት መጥተው ዛሬ ፈለገ አትናትዮስ ማለት የሰረቀ ሰው እሰይ ሰርቋል እሰይ እሺ ሰዋት በቃ እሱ ይወላችሁ እንደዚህ አድርጎና እሰይ ኪት ነው መጣልኝ ባይ እኔ በጣም የሚገርም መልስ እኮ ነው ይመልስ እሰይ በቃ እሰይ አመነዘረ እሰይ ዘሞተ እሰይ። በነገራችን ላይ አንድ ትልቅ ማወቅ ያለባችሁ ነገር ኃጢአትን ብሰራ ብበድል እዚህ ውስጥ ያሉ 2000 ሰዎችን ሳይሆን የምበድለው ራሴን ነው ምለየው ራሴን ነው ከክርስቶስ አዳም እግዚአብሔር አምላክ አዳምን በገነት ከፈጠረው በኋላ አንድ ያዘዘው ትእዛዝ ነበር። ያንን ትእዛዝ አፈረሰ አዳም። አዳም ያንን ትእዛዝ ከፈረሰ በኋላ እግዚአብሔር ለአዳም እንዲህ ነው ያለው፣ እኔ ተወዳጆች አዳም ሆይ የሞትን ሞት ትሞታለህ። ይሰማል? የሞትን ሞት ምን ትላለህ? ትሞታለህ። ፈለገ አትናትዮስ የሚፈራው በነገራችን ላይ የሆኑ እዚህ ገባ የሚባል ፐርሶናሊቲ ያላቸው ሰዎች ተሰብስበው የሚያወሩትን ነገር አይደለም ብራዘር። ፈለገ አትናትዮስ የሚፈራው የሞትን ሞት ነው። ከእግዚአብሔር መለየትን ያልፈልገውም አለቅ ከእግዚአብሔር መለየትን ሰዎችን በንግግር ላስቀይም ይችላለሁ። ፊዮና በባለፈው ልደቷን ስታከብር ነበረ። የኔ እዛ መገኘትን በጣም ብዙ ሰዎችን ሲያስቆጣ ነበረ። ፕላስ ፊዮና እንዴት ልደቷ እንደዛ ታከብራለች? እርሷ ፈለገ አትናትዮስ ጋር መታ ተማረች አይደል እንዴ? መታ ፈለገ አትናትዮስ ጋር መንፈሳዊ ነገሮች ይኖራች አይደል እንዴ? እንዴት እንደዚህ ትጨፈራለች የሚሉ ሰዎች ነበሩ። በሁሉም በየካ ጀማ፣ በነ ቤላ፣ በነ ቤታዮ፣ በነ ኪዱ፣ በነ ሄኔ መርኬ፣ በነ ጃኒ፣ በነ ፊዮና ሌሎችም በጣም ብዙ በሆኑ ወንድም እህቶች ዙሪያ አንዳንድ ሀሳቦች ሲነሱ ነበር እና አንዳንድ ጊዜ ይመስለኛል የምናደርገውን ነገር እኛ ብቻ ፕላን አድርገን እኛ ብቻ አቅደን ለእናንተ ሳናሳውቅ ስለቀረን ይመስለኛል ትንሽ አለመግባባት ተፈጥሯል። ምን አለ መሰላችሁ ክርስቲያኖች፣ የንስሐ ሕይወት ላይ ሰዎች በንስሐ ሕይወት ሲታጠቡ ወይም ደግሞ ልባቸው ተጸጽቶ ወደ ቅድስት ቤተክርስቲያን ሲቀርቡ በመንፈስ ሕፃናት ናቸው። በመንፈስ ሕፃናት ናቸው ማለት ለብዙዎቻችሁ ያው ቪዲዮ ይድረስ አይድረስ እርግጠኛ አይደለሁም። ነገር ግን ሁሉም እነዚህ ስማቸውን የጠራናቸው ወንድሞቻችን ወደኛ ቀረብ ብለው ቃለ እግዚአብሔር ቁጭ ብለው የሚማሩበት ሞመንት ላይ ያደረጓቸውን እያንዳንዱ ነገሮች ብትመለከቱ የሚያስደንቁ ነበረ። ለምሳሌ ቤላ ለተወሰነችም ሰኮንድ ይሁን የንስሐ ዝማሬን ቁጭ ብሎ ከእህት ወንድሞቹ ጋር ሲሰማ ነበረ። እነ ፊዮና እነ ጃኒ ካለቻቸው ሰዓት ላይ ቀንሰው የተወሰነችው ደቂቃ ይሁን ለእግዚአብሔር ቃል ያንን ጊዜ አሳልፈው ሰጥተው እነሱ ጸጥ ብለው ቁጭ ብለው እኛ ስንናገር ለማድመጥ ፈቃደኛ ሆነው የተቀመጡበት ጊዜ አለ። እነ ቤታዮ እነ ኪዱም በጣም ልዩ በሆነ ፍቅር ጊዜያቸውን ሰውተው እኛ ጋር ቀርበው ተገኝተው ሌሎች ሰዎች በጀመሩት ዓለማዊነት
ዓለማዊነታቸውን ሲጨርሱ እነርሱ ግን ወደኛ ቀርበው ቃለ እግዚአብሔር ለማድመጥ እነ ቤታዮ ካያችሁ ያላትን የተወሰነችውን ጊዜ ነጠላ ለብሳ እግዚአብሔርን ለማመስገን ተጠቅማበታለች። ሄኒ የመርኬ ተወዳጆች መርሳት የሌለብን ነገር ያው እግዚአብሔርን በዝማሬ ያመሰግናሉ ብሎ ለዛይ ሰኮንድም ቢሆን ጫቱን ካፉ ተፍቶ ነበር። ያው እንግዲህ ባፉ ላይ ነበረውን ያንን ነገር ተፍቶ ውሃ ተግሞጥሙጦ ለእግዚአብሔር ምስጋና ያለውን ክብር አሳይቶ ለዛችም ደቂቃ ቢሆን ሲዘምር ነበር። የካጀማ ለተወሰነችም ጊዜ ቢሆን ለተወሰነችም ደቂቃ ቢሆን ቀረብ ብለው ቃለ እግዚአብሔርን ሲሰሙ ነበር። እርግጥ ነው ክርስትና ጊዜያዊ ነገር አይደለም ተወዳጆች፣ ክርስትና ጊዜያዊ የሆነ ነገር አይደለም። ሰዎች ልክ ያለደለ በነፍስ ድፋምነት ስሜት ሲሰማቸው ያው የሚቀርቡት ወደ ማን ነው? ወደ ክርስቶስ ኢየሱስ ነው። እናም ክርስቶስ ደግሞ ከኃጢአት ሁሉ ያነጻቸዋል። ኦኬ፣ ከኃጢአት ሁሉ ያነጻቸዋል እና ይሄ ነገር ጊዜያዊ አይደለም። በቃ ይሄ ጸጸት ለዘላለም ከነሱ ጋር ብሎ ሊኖር ይገባል። ምን ይሆኑ ዘንድ? ቅርንጫፍ ይሆኑ ዘንድ። በደነ ስሜ አስካለ ማርያም እባላለሁ። እንግዲህ እኔ ቲክቶክ ከጀመርኩ ኦልሞስት 4 አመት ሆኖኛል። ለሁለተኛ ጊዜ አንገቴን እሰጣለሁ ብዬ የምወጣባቸው በአደባባይ ሁለት ነገሮች ተፈጥረዋል። አንዱ የሲኖዶስ ጊዜ ነው። የሲኖዶሱ መከፈል ጊዜ አንገቴን እሰጣለሁ እኔ ከአባቶች ጎን ነኝ በሚለው ድምጽ ተሳትፌ ነበረ። ያንንም በተግባር ኖሬዋለሁ። ለዛም ትዝ እንዲላችሁ ጸጉር የመቁረጥን ቻሌንጅ ያስጀመርኩት እኔ ነበርኩኝ። ይሄ ማለት ለምንም ነገር እንደማልመለስ በሃይማኖቴ እየነገርኳችሁ ነው። ዛሬ ደግሞ ሁለተኛውን አስቀጥላለሁ። እሱም በወንድሜ በፈለገ አትናቴዎስ የሚመጡ ነገሮች እንዲሁም በወንድሜ ልደተ ቃል በወንድሜ መምህራኖቻችን እዚህ ቲክቶክ ላይ ያሉ አኬ በጣም ብዙ ናቸው። ስማቸውን ገሌ ገሌ ብዬ መለየት ባልችልም ምክንያቱም ኦልሞስት ወደ 25 ቆጥራቸዋለሁ። ከትንሹ ከአቡዬ ስጀምር እስከ ታላቆች ወንድሞቻችን ማለት ነው። በእነሱ የሆነ ነገር ሲከሰት እንደ ኦርቶዶክሶች ለሚያነሱት ጥያቄ ተቀባይ ነኝ። እኔም ከኦርቶዶክስ ጋር ቆሜ እጠይቃለሁ ወንድሞቻችን ላይ ስተት ሲኖር። ነገር ግን የሌላ እምነት ተከታይ የሆናችሁ ወንድሞቻችንን ባገኛችሁት አጋጣሚ ልታጎድፉ፣ ስማቸው ልታቆሽሹ ስትመጡ ለምን ማለቴን አንገቴን መስጠቴን አላቆምም። ለምሳሌ ፈለገ አትናቴዎስ ላይ የተነሳችሁት አብዛኛዎቻችሁ የሌላ አማንያን ናችሁና ፈለገ አትናቴዎስ በሌላ ህይወቱ ወይም ደግሞ በድሮ ህይወቱ በትናንት ህይወቱ ኢቭን ዛሬ ላይ ራሱ እየኖረው ባክግራውንዱ መጥፎ ቢሆን ራሱ እናንተን አይመለከትም፣ እኛን እንጂ። እኛ ልንጠይቀው ብቻ ነው የምንችለው፣ እናንተን አይመለከትም። ቢካዝ እኛ ላይ ልጆቻችንን ያበላሻል፣ እኛን ያበላሻል፣ እኛን የሚጎዳ ነገር አለ። እናንተ መጀመሪያውን ፈለገ አትናቴዎስን ብቻ ሳይሆን ፈለገ አትናቴዎስ የሚያምንባትን ቤተክርስቲያን የሚያምንባትን በምልጃ የሚተማመንባትን ድንግል ማርያምን ክዳችሁ ወጣችኋል። ሶ ምን አገባችሁ ከልጇ ማለት ነው ከቤተክርስቲያን ልጅ ጋር ምን አገባችሁ? ምን አላችሁ? ሶ ስለዚህ እነኚህ ወንድሞቻችንን እንድትነኩብን አንፈልግም። አማንያን የሆናችሁ ኦርቶዶክስ ያልሆናችሁ በአጠቃላይ ማለት ነው። ፈለገ አትናቴዎስ ወንድማችን ነው፣ ዲያቆናችን ነው፣ የቤተክርስቲያናችን አገልጋይ ነው። እኛ የምናውቀው ቲክቶክ ላይ ነው። ብዙዎች መሬት ላይ የሚያውቁት ያውቁታል። ኦኬ። ስለዚህ ቲክቶክ ላይ እንደ ቲክቶክ ተከታይ ስትወቅሱት ቲክቶክ ላይ ምን መጥፎ ነገር ዘራ ብላችሁ መውቀስ ትችላላችሁ። አዘርዋይዝ ባክግራውንዱን ሄዳችሁ ሚስት ነበረው ልጅ ነበረው እቺ ላይክ ስምሽን መጥራት በጣም ስለተጸየፍኩት ነው። ይሄ የእናንተ ቢዝነስ አይደለም፣ ኢቭን የኛም ቢዝነስ አይደለም። ዋናው ነገር ቲክቶክ ላይ መጥቶ የሚያስተላልፍልን መንፈሳዊ ትምህርቶችና አገልግሎቶች ናቸው። ከነሱ ጋር እኛ በጣም ራን እያረግን ደስ ብሎን አብረን ራን እያረግን ነው። ተከተሉን ከፈለጋችሁ። ከዛ ውጪ ስም ለማበላሸት እንዳትሞክሩ። ለወንድሞቻችን አንገታችንን እንሰጣለን። ይሄን እኮ ማማክረው ሰው ነው። እግዚአብሔርን ነው የምላችሁ። የግል ጉዳይን ማለት የፐርሰናል ነገሬን ላይክ ሪሌሽንሺፕ ሊሆን ይችላል። ምን ማማክረው ሰው ነው እና ስለፈለገ ምንም ቢባል እኔ የምቀበለው ነገር የለም። እውነት ለመናገር ፒዩር ሀርት ያለው ልጅ በእውነት ነው የምላችሁ። ሰው እግዚአብሔር ጠላቶች እንዳሉት ግን በደንብ ታይቷል። ማለት በጣም ጠላቶች እንዳሉት በጣም እና እኔም ምን ማራለሁ እንደዚህ ነገር ላይ የሆነ ሰዓት ላይ ትንሽ ሚስቴክ ብሰራ አቤት የሚረግጠኝ ሰው ብዛቱ። በቃ በዚህ ነው የተረዳሁት። ማለት ትንሽ ሚስቴክ አንድ ብስት አቤት የሚረግጠኝ ሰው ብዛቱ። እውነቴን ነው የምላችሁ። ስለዚህ ይሄ ለኛ እንደ መማሪያ ነው። እግዚአብሔርን ነው የምላችሁ። ሆይ ባልና ከዛስ
አንድና አንድ ማመን ያለባችሁና መረዳት ያለባችሁ ነገር ፈለገ አትናቴዎስ ትክክለኛ አስተማሪ ነው። የማያስመስል የማይፎግር ትክክለኛ አስተማሪ ነው። ይሄ እኔ በ10 ጣት ፈርሜ እነግራችኋለሁ። እግዚአብሔርን ነው የምላችሁ። ጠላት ግን በዚህ በዛ ባለፈው ፊዮና ልደት ላይ አስተውላችኋል። ፊዮና ልደት ላይ እንግዲህ አክብራ ጠርተው የሱን እኮ ትልቅነት ነው ማየት ያለባችሁ። አክብራ ጠርተው ፊዮና የምሬን ነው ብላችሁ ፊዮና አክብራ ጠርተው እሷን ላለማስከፋት አክብሯት ሄደ። ገብታችኋል? አክብሯት ሄደ። እዛ በመገኘቱ ነፍሰው እንዲህ እነሱ እየጨፈሩ ለምንም አላረገሱ። እንግዲህ አክብሮ ልደት ከዛ ጊዜ ጀመረ። አሁን ደግሞ በምን ተመጣ? በሌላ ምናምን በዚህ በዛ። ኤኒዌይስ ጠላት ብዙ እንትን አለው። ወንድማችን ግን ምንም አይሆንም። እኔ ነገ ደውልለታለሁ ብያለሁላ። ቅድም ልደውል ነበረ የሆነ ነገር ስራ ቢዚ ሆኜ እንትን አላልኩም እና እግዚአብሔር ይጠብቀው። ሁላችሁም ግን ከእንደዚህ አይነት የውሸትና የሐሰት መረጃ ራሳችሁን ጠብቁ። እውነቴን ነው ብላችሁ እኔ በጣም ወደ ወንድሜ ነው ፈለገን፣ እግዚአብሔርን ነው ፈለገን፣ አኬን፣ ልደትን በቃ በጣም ላይክ ንጹህ ልብ ያላቸው ወንድሞች እና እግዚአብሔር ይጠብቃቸው ወንድሞቻችንን። እውነቴን ነው የምላችሁ። ይሄ ያው ለሶሻል ሚዲያ ላይ ስትሆኑ ያጫፈረላችሁላ እንትን የሚል አይደለም። በኋላ እንዲህ ደግሞ አሰብስፎ ይጠብቃችኋል። እንዲህ አሰብስፎ የሚጠብቃችሁ ነው እና አሰብስፎ የሚጠብቅ ጠላት ስላለ እግዚአብሔር ይጠብቀን። ሁላችንን እግዚአብሔር ይጠብቀን። ፈለገን ከምን ጀምሮ ይዘውታል መሰላችሁ? እያየው ነበረ። ከፊዮና ልደት ጀምሮ ይዘውታል። የፊዮና ልደት ላይ ለምን ተገኘ? ምክንያቱም ልደቷ ሃይማኖታዊ ፕሮግራም አይደለም። ፈለገን ደግሞ የምናውቀው በሃይማኖት ትምህርቱ ነው። አይ ኦርቶዶክስ እህቶቻችን ናቸው፣ ኦርቶዶክሶች ነን ምናምን። ግን ደግሞ አንዳንዴ የሚመጥንህ ቦታ ካልተገኘ በኋላ ላይ ክብርን ታጣለህ። የሚመጥንህ ቦታ ላይ ስለ በሃይማኖት አይደለም፣ በሌላ ነገር በማንነት አይደለም። የሚመጥንህ ቦታ ላይ መገኘት አለበት። የማይመጥንህ ቦታ ስትሄድ ስም ያሰጣል። የተማርኩትን ነው ባይዘዌ በህይወት የተማርኩትን ነው። የሚመጥንህ ቦታ ነው መገኘት ያለበት ሁሌም በህይወት ካንተ ንግግር፣ ካንተ ላይፍ ስታይል፣ ካንተ ወሬ ጋር የሚመጣጠኑ ሰዎች ጋር ነው መቀመጥ ያለበት። ፈለገ ገና እዚህ ጋር ፊዮና እንደዚህ ምናምን ተብሎ ልደት ሲያከብሩ እዛ አሸሼ ገዳይ ሲሉ እዛ ልደታቸው ላይ ተገኝቷል። መሆን የለበትም። እንደ አንድ ኦርቶዶክስ ሃይማኖት ተከታይ አልደግፈውም። እኔ ፈለገን የማውቀው እግዚአብሔርን ቃል ሲያስተምረኝ እንጂ ዘፈን ተከፍቶ ሲጨፈር አይደለም። እንደዚህ አይነት የኦርቶዶክስ ወንድሜ እዛ ቦታ እንዲገኝ አልፈልግም። ዲያቆን ፈለገ አትናቴዎስ ምንድነው? ሁላችሁም ኮሜንት ላይ ጻፉልኝ። የተዋሕዶ ልጆች ቪዲዮ አቅም እንዲኖረው ስለምፈልግ ኮፒ ሊንክ እንዳይረሳ። ሰሞኑን መናፍቃን እንደ ጉድ ወንድማችን ላይ ተነስተዋሉ። አንዷ ምን አለች? ፈለገ አትናቴዎስ ተቀምጦ ነው ወንጌል የሚሰብከው፣ አንድም ቀን ቆሞ ሲሰብክ አይቼ አላቅም አለች። እናንተ ልጅቷ እኮ ልክ ናት። ምክንያት ሲያጡ ምን ያድርጉ? ወንድማችን ፈለገም ሆነ ሌሎች ወንድሞች እውነተኛ የሆነውን ወንጌል ይሰብካሉ፣ እኛም እንማራለን። በሐሰት ክስ ለመጣችሁ ወንድም እህቶቼ ለእናንተም አንድ መልእክት አለኝ። እናንተ ስለ ኦርቶዶክስ ስበኩ፣ እኛ እውነተኛ የሆነውን ወንጌል እንሰብካለን። ሰላም ተወዳጆች እንደምናላችሁ። ትናንትናና ዛሬ ደግሞ ሶሻል ሚዲያውን አንድ የተቆጣጠረ ጉዳይ አለ። ከወንድማችን ከዲያቆን ፈለገ አትናቴዎስ ጋር የተያያዘ ጉዳይ ነው። በጉዳዩ ላይ እኔ እንደዚህ ነው እንደዛ ነው ለማለት ፈልጌ አይደለም፣ ግን ብዙዎቻችን ብዙ ጊዜ ከማንሳት ይልቅ መጣልን፣ ከማከም ይልቅ ማኩሰልን፣ ከመደገፍ ይልቅ መገፍተርን የወደድንበት ምክንያት ብዙ ጊዜ አይገባኝም። ሰው ነን። ሰው በባህሪው ደግሞ ለፈተና የተጋለጠ ነው፣ ተፈታኝ ነው። በተለይ ደግሞ እንዲህ አይነት መንፈሳዊ ስራን የሚሰሩ ሰዎች በዲያብሎስ የመፈተን እድላቸው ሰፊ ነው። ሰው ይስታል። ሁላችንም ንጹህ አይደለን፣ ሁላችንም ቅዱስ አይደለንም። በህይወታችን እንዲህ አይነት ድክመቶች ያጋጥሙናል። በሶሻል ሚዲያው ላይ እየወጡ ስም እያነሱ ከመተቸትና ከመሳደብ ይልቅ ወንድማችን ነው ብንጸልይለት የተሻለ ነው። ትናንትና የሰራቸው ስራዎች ዛሬ ካጠፋቸው ጥፋቶች ይበልጣሉ። ምክንያቱም ትናንት የናቅናቸውን የጠላናቸውን ባለጌ ናቸው ብለን ከማህበረሰቡ ያገለልናቸውን ሰዎች ሁሉ
ስቦ አቅርቦ ያሉበት ድረስ እየሄደ መንፈሳዊ ግዴታውን ሲወጣ የነበረ ልጅ ነው፣ እየተወጣም ያለ ልጅ ነው። ምናልባት እንግዲህ ትክክለኛ ይሁን አይሁን አይታወቅም፣ ስህተት ተገኝቶበት ሊሆን ይችላል። ያ ስህተት ደግሞ ይቅርታ የሚኖረው ስህተት ነው። እኛ የመፍረድ የመኮነን የመክሰስ ስልጣንም የለንም። የሁላችንም ነፍስ ያለችው በእግዚአብሔር እጅ ነው። ለእያንዳንዳችን ብይን የሚሰጠው እግዚአብሔር ነው፣ በተለይ ደግሞ በመንፈሳዊ ጉዳይ። ስለዚህ ወንድም እህቶቼ ከመክሰሳችን በፊት አንደኛ ጉዳዩን ማጣራት፣ ሁለተኛ ደግሞ ለደከመው አካል መጸለዩ ይቀድማል። ስለዚህ ከቻልን የበረታን እንጸልይለት፣ ወንድማችን ከዚህ የተሻለ ስራ እንዲሰራ እንጂ ንጹህ ሆኖ መውገር የሚችል ንጹህ ሆኖ ድንጋይ ማቀበል የሚችል ሰው ከአንዳችንም ውስጥ የለም። ስለዚህ ከቻልን እንጸልይለት። ዲያቆን ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው። ምን እናደርግ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅበተ እምነት ላይ ከሚሰሩ በጣም ድንቅ ወንድሞች መካከል በተለይ ለመናፍቃኑ ራስ ምታት የሆነው ወንድማችን ዲያቆን ፈለገ አትናቴዎስ ነው። ስለዚህ ምንም ይፈጠር ምንም ሰሞኑን የጀመራችሁት የስም ማጥፋትም ቀጥሉበት። እኛ ግን የተሰቀለውን ክርስቶስን በኦርቶዶክሳዊ አስተምሮ እንሰብካለን። ዲያቆን ፈለገ ተጽዕኖ ፈጣሪ ነው። እስካሁን ከሰማኋቸው የእምነት ሰዎች መካከል ቁም ነገር ለኦርቶዶክስ እምነት ተከታዮች አብዛኞቻችሁ ተደንቃቸዋል። አብዛኞቻችሁ የኦርቶዶክስ እምነት ተከታዮች የሚያስተምሩት መንገድ ትህትናቸው፣ ከምንም ነገር በላይ ትህትናቸው፣ ቁም ነገር አጨብጭቡላቸው። ትህትና ኢዝ ቬሪ ኢምፖርታንት። በተደጋጋሚ እንደነገርኳቸው በዚህ ዙሪያ ላይ በጣም መመስገን ያለባቸው ልደት የኦርቶዶክስ ልጅ ነው። ልደት የሚባል ልጅ በጣም ምስኪን ልጅ ነው። መዝሙረ ያሬድ በጣም የሚገርም ልጅ ነው። በጣም ትሁት ነው። እብነ ነው ማን ነው? አስታውሱኝ ስሙን። እብነ የሚባል በጣም የሚገርም ትህትና ነው ያለው። ብሉይ ነው ማን ነው? ብሉይ የሚባል ብሉይ የሚገርም፣ ፈለገ የሚገርም ነው። ብሉይ የሚገርሙ ናቸው። እነፈለገን ኦርቶዶክስ የሆናችሁ ወንድሞች ፈለገና ልደትን አይዟችሁ በርቱ በማለት ከጎናቸው ቆሙ። አርገውት አያውቁም። ስላላየን ነው። ፊት ለፊት ላይ መጥተው ገንዘብ አምጡ ሲሉ እንዲያርጉ ሲሉ ምን ሲሉ አንድ ቀን አልሰማንም። አንድ ቀን ልደት ወሮ በላነ እያልኩ ነው። ዱርዬ ነህ፣ አጭበርባሪ ነህ፣ በኦርቶዶክስ የምትነግድ ሌባ ነህ እያልኩ ነው። ኦርቶዶክስ አይደለም፣ አጭበርባሪ ሌባ ናት። ሌባ ወሮ በላ፣ በክርስቶስ ሳንቲም የምትለቅም ናት። አንተ ባለጌ ነህ። ዘግዝቄ ነው ምረጥ። እኔ ማንን ሰድቤዋለሁ? ምረት አበል በጌታ ስለሆነ አይመልስም። ለጥልጬዋለሁ ምረት አበል